ዱባይ ስመጣ መጀመሪያ የገባውበት ሰፈር ይሄ ጁሜራ ሌክ ታወርስ ይባላል። የመጀመሪያ የኖርበት የነበረው ቢልዲንግ ካምፓኒ የሚያኖረኝ ቢልዲንግ እዚህ ነበረ። ሶ ይሄ ቢልዲንግ ጄሊቲ ውስጥ የመጀመሪያው ቢልዲንግ ነው የሚል ጭምጭምታ ሰምቻለሁ ከሲኒየሮቼ እና ሰፈሩ በጣም ደስ የሚል ቫይብ አለው። በጣም ሰላማዊ ነው። እዚህ ጋር የልጆች መጫወቻ አለ። ወደዛ ደግሞ ፉትቦል መጫወቻ አለ። አሳያችኋለሁ። 2012 በኢትዮጵያ አቆጣጠር ነበረ ዩኒቨርሲቲ ጆይን ያደረኩት። ከዛ ነገሮች እንዳሰብኳቸው አልሆኑም። በሰዓቱ በነበረው ሰላም እጦት አለመረጋጋት ምክንያት ዩኒቨርሲቲ ለማቋረጥ ተገደድኩኝ እና ደግሞ በወቅቱም የነበረው የጤናዬም ሁኔታ ጥሩ ስላልነበረ ስላልተመቸኝ ዩኒቨርሲቲውን አቋርጬ ወደ አዲስ አበባ ተመለስኩ ማለት ነው። አዲስ አበባ ከተመለስኩ በኋላ ነገሮች እንዳሰብኳቸው ወይ እንደጠበቅኳቸው ቀላል አልሆኑልኝም። ምክንያቱም የግል ኮሌጅ ወይም ደግሞ ዩኒቨርሲቲ መማር ለእኔ ቀላል አልነበረም እና በዛን ሰዓት የሚታወቀው ሁሉም ሰው የሚገባበት አድማስ ኮሌጅ ነበር። ሄጄ ቼክ አደረኩኝ። ኮምፒውተር ሳይንስ መማር እፈልጋለሁ አልኳቸው። በወር 500 ብር ምናምን አሉኝ። በወር 500 ብር የምከፍል ከሆነ ለትምህርት ብቻ መንዝሊ ወጪ ይኖርብኛል። ከሰሚት ወደ መገናኛ እየሄድኩኝ መማር አለብኝ። ትራንስፖርት ያስፈልጋል። ኮፒ ፕሪንት ምናምን ማድረጊያ ነገር ብቻ ብዙ ወጪዎች አሉ ተማሪ ሲኮን ማለት ነው እና በሰዓቱ እኔ እጅ ላይ የነበረው 800 ብር ነበረ። በዛ ሰዓት ምን አሰብኩኝ? ትንሽዬ ቢዝነስ መጀመርና ራሴን ቀን እየሰራው ማታ ላይ ማስተማር ማለት ነው። ያ ሀሳብ ነበር የመጣልኝ። ይሄ ደግሞ ኦፕን ጂም ነው። ማንኛውም ሰው መጥቶ እዚህ ኤክሰርሳይዝ ማድረግ ይችላል፣ ስፖርት መስራት ይችላል ማለት ነው። ያው እኔ ሰነፍ ስለነበርኩኝ ብዙ አልሰራ፣ ግን አንዳንዴ እዚህ ጋር መጥተህ ፑልአፕን ፑሽአፕን ምናምን መጠብጠብ ይቻላል። ኦፕን ነው ለሁሉም ሰው። በዚህ ቀጥታ ደግሞ ስንሄድ ብዙ አራቁም ቅድም ካሳየኋችሁ ቤት በዚህ ጋር ደግሞ ስንሄድ የእግር ኳስ ቦታ ላይ ያልኳችሁ እናገኘዋለን ማለት ነው። ወደዛ ከመግባቴ በፊት ግን 2012ን ትምህርት ባለመማር ለመጨረስ አሰብኩኝና ራሴን ለማረጋጋት ሜንታሊቲን እንደገና ቢውልድ ለማድረግ ወደ ገዳም መግባት እንዳለብኝ አስቤ ገባኝ ማለት ነው እና ገዳም ውስጥ ገባ ጸበል እየተጠመኩኝ ከሰዎች ጋር ኮሚኒኬት እያደረኩኝ እዛ የነበሩ በአቅመ ደካሞችን እንደዚህ ያለ አይደል የበረከት ስራ ምናምን በመስራት ገዳም ውስጥ የሚሰሩ ስራዎችን እንደ አንድ ወጣት በመሳተፍ 2012ን ኦልሞስት በዛ ጨረስኩት ማለት ነው። ኮሮና መጣ በመሃል ሁሉም ሰው ከገዳም እንዲወጣ ይሄ ጋዘሪንግ ካለበት ቦታ እንዲወጣ መንግስት አዘዘ። ከዛ በኋላ ወጣሁኝ። የሆነ ሰዓት ላይ እንደዚህ ኢቨንቶች ወይ የሆኑ በዓሎች ምናምን ሲኖሩ ክሪስማስ ምናምን የሙስሊሞች በዓል ምናምን ሲኖር እዚህ ጋር በጣም ደስ የሚሉ ዲኮሮች ይሰራሉ። ለፎቶ መነሻ ምናምን ደስ የሚል እዚህ ሜዳ ላይ አንዳንዴ የፊትነስ ፕሮግራሞች ምናምን ይዘጋጃሉ። ይሄ ደግሞ ስንታመም እንተኛበት የነበረ ክሊኒክ ነውና ኤኒዌይ በቃ እንዳጠቃላይ ሰፈሩ በጣም ነው ደስ የሚለው። ይሄኛው ደግሞ የኖርኩበት ያልኳችሁ ቢልዲንግ ነው። ሌላኛው ሳይድ ማለት ነው። የ10ኛ ፎቅ ላይ ነበር የምኖረው። ሉክ ሃው ኢትስ ቢዩቲፉል። እስካሁን በቃ ካየኋቸው ከኖርኩባቸው ሰፈሮች ዱባይ ውስጥ እኔ ፐርሰናሊ በጣም የምወደው ሰላማዊ ቦታ ነው ጄሊቲ። ከወጣሁኝ በኋላ ምንድነው ያደረኩት? 800 ብር አለኝ ብያቸዋለሁ እና እጄ ላይ የነበረችውን 800 ብር ልጀምር ያሰብኩት ቢዝነስ በቤተ ክርስቲያን ዙሪያ የነበሩ ሰዎችን ስለነበረ የማቀው እነሱ ጀምር ብለው የመከሩኝ ምንድነው ይሄ ጧፍ፣ ሻማ፣ የጸሎት መጽሐፍ ትንንሾችን ምናምን ቤተ ክርስቲያን በር ላይ መሸጥ ምናምን ነበረ እና ከዛ ምን አደረኩኝ? ፒያሳ ሄጄ እነዚህ ትንንሽ ውዳሴ ማርያም መጽሐፍቶች፣ የጸሎት መጽሐፍቶች ምናምን ገዛውኝ ማለት ነው እና እነሱ በ7 ብር በ10 ብር ምናምን ገዝተን 15 ብር ምናምን ነበር የምንሸጣቸው። ጧፍም ደግሞ እንደዚሁ አንድ ጧፍ በ50 ሳንቲም ገዝተን በ1 ብር፣ ትንንሾቹን ደግሞ በሆነ ሳንቲም ገዝተን 50 ሳንቲም ምናምን እንሸጥ ነበር። ፉትቦል ደግሞ የምንጫወትበት ቦታ ይሄ ነው ማለት ነው። እዚህ ጋር የምታዩት በክፍያ ነው፣ በነፃ አይደለም። ትንሽ ብር በግሩፕ አዋጥቶ መጫወት የሚቻልበት ቦታ ነው ማለት ነው። ትንሽ ዙም አድርጌ ላሳያችሁ።
በጣም ነው የሚያምረው ሜዳው። ከዚህ ቀጥሎ በዛኛው ሳይድ ደግሞ እንትን አለ ስኬት ቦርድ ምናምን መጫወቻ ቅርብ ጊዜ የተሰራ። እያለከለኩኝ ነው ትንሽ ሙቀቱ እያደከመኝ ስለሆነ ፉትቦል ለማየት ስንመጣ ደግሞ በቃ እዚህ ጋር ድድ አስትተን ምናይ ነበረ። ከዛ በኋላ ሻማ ለመሸጥ እቺ ለየት ያለች ገጠመኝ ስለሆነች ሻማ መሸጥ ስለነበረብኝ በጣም ተፈላጊ ስለነበር አንድ ፍሬ ሻማ የሚሸጠው 5 ብር ነበር አስታውሳለሁ። እና አንድ ሙሉ ካርቶኑ ለንግድ የምትገዙት ከሆነ አንድ ሙሉ ካርቶኑ 30 ፓኮ ነበር የሚይዘው አላቅም አሁን ላይ። እና እሱ 710 ብር ምናምን ነበር የሚሸጠው። እኔ እጅ ላይ ደግሞ የነበረው በጠቅላላ ነግሬያቸዋለሁ 800 ብር ነው። እሱም ደግሞ ጎዳር ለዋል ውዳሴ ማርያም ይሄ የጧፍ ሻማ ምናምን በመግዛት ማለት ነው። ከዛ በኋላ ከፍተን ካርቶኑን ልንሸጥላ አንችልም አሉኝና በጥቆማ አንድ ጥሩ ሰው አሉ ምናምን ተብዬ ወደ ኦራኤል አካባቢ 22 ኦራኤል እዛ ጋር ሄጄ አንድ ትልቅ ሰው ያገኘሁኝ። ጄኤልቲ እና ማሪና የሚለያቸው አንድ እንትን ነው ሃይዌይ ነው ሼክ ዛይድ ሮድ ነው መሀል ላይ የሚለያቸው ማለት ነው። አሁን እኔ ያለሁበት የጄኤልቲ ሳይድ ነው፣ በዛኛው ሳይድ ደግሞ ማሪና ነው ማለት ነው። ከዛ አንስቶ ወደዛ ያለው ማሪና ነው። ካሜራዬ ብዙ ዙም አያረግም። እነዛ ቢልዲንጎች ያሉት ማሪና ሳይድ ነው ማለት ነው። እና እሳቸው እንደዚህ ነኝ ጀማሪ ነጋዴ ነኝ እና አበረታቱኝ ፕሊዝ ሽጡልኝ በእንትን ምናምን አልኳቸውና አንድ ካርቶኑን ቀደው 10 ፓኮ ብቻ ከዛ ውስጥ አውጥተው በቃ በርታ ጎበዝ ጠንከር ምናምን ብለው ትልቅ ሰውዬ ናቸው በእውነት። ቅጽል ስሙላ አላቸው እዛ አካባቢ አላቃ አባ ጨፌ ምናምን ቄጤማ ምናምን ይሸጡ ያከፋፍሉ ስለነበር ማለት ነው። ከዛ እሳቸው እንደዛ ሰጡኝ። ሰሚት ኪዳነ ምህረት ቤተክርስቲያን ነበረ ሸራ ዘርግቼ መሸጥ ጀመርኩኝ። በ800 ብር የጀመርኳት ቢዝነስ ወደ 2000 3000 ምናምን ማደግ ጀመረች ማለት ነው። እና ትልልቅ መጽሐፍቶችን ምናምን በትእዛዝ መቀበል፣ ሰዎችን መተዋወቅ፣ እንደዚህ መንፈሳዊ ኤክስፔሪየንሳችንን ሼር መደራረግ ምናምን ጀመርኩኝ ማለት ነው። ስራውን ለ9 ወር ምናምን ለ10 ወር ኦልሞስት ሰራውኝና ኦልሞስት 1 አመት ሊሆነው ትንሽ የቀረው ማለት ነው ሰራውኝና ትምህርቱን ረሳሁት ማለት ነው። እንግዲህ ገንዘብ ስታሳድዱ ምናምን እጃችሁ ላይ ትንሽ ገንዘብ ስትይዙ ምናምን ትምህርት እንትን እያላችሁ ማለት ይትመጣላችሁ። አይ ኖ እኔ እንደዛ አይ ዶንት ኖ ስለሌላው ግን እኔ እንደዛ ትንሽ ገንዘብ እንትን ስንል ትምህርቱን ወደ መተው ምናምን ወደ መርሳት መጣውኝና ከዛ እንዳልኳችሁ መንዝሊ ወጪን ካልኩሌት ሳደርገው ስቲል በቂ አይደለም ራሴን ኮሌጅ አስገብቶ ለማስተማር። ይህን ስራ በምሰራበት ሰዓት አንድ ብሩክ የሚባል ወዳጄን ተዋወቅኩኝ እና ነገረኝ ስለ አንድ ኮሌጅ በነፃ እንደሚያስተምሩ በኮሪያ ገቨርንመንት እና በወርልድ ቱጌዘር የተቋቋመ ኤልጂ ኮይካ ኦፕቲቤት ኮሌጅ የሚባል ኮሌጅ አለና ወደ ሰሚት ኮንዶሚኒየም 3ኛ በር አካባቢ እዛ እንደሚማር 2ኛ ዓመት ተማሪ እንደሆነ ነገረኝና በነፃ ስለሆነ ትምህርቱ ሄጄ ቼክ እንዳደረግ ነገረኝ። በሰዓቱ ቅር ያለኝ ነገር ምንድነው ቼክ ሳደርግ ሁሉን ነገር ወድጄው ትምህርቱ ዲፕሎማ ነው ምናምን አሉኝ። እንዴ እኔ እኮ የዲግሪ ውጤት አለኝ እንዴት ነው ዲፕሎማ የምማረው ምናምን የሚል ጥያቄ ውስጥ ገብቼ ነበረ። ግን ኤኒዌይ በሰዓቱ ኦፕሽን ስለሌለኝ ምዝገባ 1 ቀን 2 ቀን ምናምን ሊያልቅ ሲቀረው ሄጄ ተመዘገብኩኝ። ኢንትራንስ ኤግዛም ኖርማል ኤግዛም ማትስ፣ እንግሊሽ፣ ፊዚክስ ነበረ እሱን ወሰድኩኝ። በቃ ውስጡ በጣም ደስ ይል ነበረ ለመማር የሚጋብዝ አይነት ኢንቫይሮንመንት ነው። ሶዛ ተማርኩኝ ማለት ነው። ልጁን ከተቀላቀልኩ ከ3 ሳምንት ከ4 ሳምንት ምናምን በኋላ የዱባይ ኦፖርቹኒቲ እንዳለው የኢንተርንሺፕ ኦፖርቹኒቲ የ2 ዓመት ኦፖርቹኒቲ እንዳለ ለሱ ደግሞ ያሉ መስፈርቶች ኮሌጅ ላይ አካዳሚክ ዋይዝ አቲቲዩድ ዋይዝ የሚያስፈልጉትን ነገሮች ምናምን ካሉት መምህራኖችም ከእድሉን ካገኙ ተማሪዎችም ምናምን ሰማሁኝ ማለት ነው። አይ ስታርትድ ወርኪንግ ኦን ዛት ማለት ነው። በቃ ይሄንን እድል መውሰድ አለብኝ በሚለው መስራት ጀመርኩኝ ምናምን። በጣም ሰፖርቲቭ የሆኑ መምህራኖች ነበሩኝ፣ ደስ የሚሉ ተማሪዎች ነበሩ። ኮሌጁ እንደ አንድ ፋሚሊ ብዛትም ብዙ ህዝብ ብዙ ተማሪም ስለሌለው 200 300 ማክሲመም ስለነበረ ኮሚኒቲው ለመማር የሚጋብዝ የሆነ ፋሚሊ ቫይብ ያለው አይነት ኮሌጅ ነው እና እዛ ጨረስኩኝ። ኢንተርንሺፕ ኦፖርቹኒቲውን አገኘው። ከ300 ምናምን ነው ከ200 ምናምን ተማሪዎች 15 ተማሪዎች ለኢንተርቪው ተመረቀ። ከ15ቶቹ ደግሞ 8 ምናምን ለዱባይ ቤንችማርኪንግ። ከዛ ከ8ታችን ደግሞ 3 ተመርጠን
ወደዚህ መጣሁኝ ማለት ነው እና 2 ዓመት ኢንተርንሺፕን ጨርሼ አሁን የራሴ ሌላ ተመሳሳይ ካምፓኒ ሳይሆን ሌላ ካምፓኒ ውስጥ በዳታ አናሊስት ፖዚሽን እና KPI አናሊስት ሎጂስቲክስ ካምፓኒ ነው። KPI አናሊስት ለዌርሃውስ ሆኜ እየሰራው ነው ማለት ነው። ሶ ይሄ በአጭሩ ነው ከመጣውባቸው ጆርኒዎች ውስጥ ብዙ ያልነገርኳቸው ኦብስታክሎች በትምህርት ሰዓት ፋይናንሻሊ በጤና ጉዳይ ብዙ ያሳልፏቸው ችግሮች ፈተናዎች ምናምን አሉ። ልክ እንደዚህ አይነት ትራቭል ቭሎግ እየሰራውላችሁ በየመሃሉ የእናንተንም ጥያቄዎች እያየሁኝ እየመለስኩኝ ሁሉን ነገር እነግራችኋለሁ። አንድ ማስተላለፍ የምፈልገው ነገር ሁሌም ቢሆን በህይወታችሁ ተስፋ አትቁረጡ፣ ለራሳችሁ ኤክስኪውዝ አትስጡት። የተገኘውን እጃችሁ ላይ ያለውን ማንኛውንም እውቀታችሁን፣ ስኪላችሁን፣ ገንዘባችሁን የትኛውንም ሪሶርስ ተጠቅማችሁ ትራይ ቱ ቢልድ ሰምቲንግ የሆነ ነገር። አሁን እኔ ያንን ነገር ቢውልድ አድርጌ አይደለም፣ ግን አትሊስት እኔ ትላንት ከነበርኩበት ዛሬ ነበርኩበት ይሻላል፣ ዛሬ ካለውበት ደግሞ ነገ የምኖርበት እንደሚሻል በጣም እርግጠኛ ነኝ እና ሁልጊዜ ቢሆን ምንድነው ኢገር መሆን፣ ራስን ለመቀየር ትላንት የነበርንበትን የማንወዳቸውን ነገሮች በሙሉ ለመቀየር መሞከር ማቆም የለብንም እና በምንም ነገር ደግሞ ተስፋ አትቁረጡ። ሰው ተስፋ ከቆረጠ ልክ ስር እንደሌለው ዛፍ ነው እና ተስፋ በምንም አይነት ነገር አትቁረጡ። በቲክቶክ ምናምን የሚያቆኝ ሰዎች የሚጠይቁኝ አንድ ጥያቄ አለ። እሱም ደስተኛ ነው ወይ የሚል ነው እና የኔ ትክክለኛ ማለት ግልጽ መልስ በጣም ደስተኛ ነኝ። ሁሌም ቢሆን ደስተኛ ነኝ። በመስራት በመቻሌ፣ ማሰብ በመቻሌ፣ መሮጥ በመቻሌ፣ ሙሉ እጅና እግር ስላለኝ፣ አይምሮ ስላለኝ እጅግ በጣም ደስተኛ ነኝ። ባለክ አሁን ደግሞ ባለህበት ስታተስ ደስተኛ ነህ ወይ ካላችሁኝ ደግሞ በጣም ብዙ ይቀረኛል የምላችሁ ኦፍ ኮርስ ይሄ ሰው መቼ ማይረካ ማይጠግብ ምናምን ከሚለው አንጻር ሳይሆን እኔ ፕላን ከማደርጋቸው ደግሞ ከማቀዳቸው ነገሮች አድርጋቸዋለሁ ብዬ ከማስባቸው ነገሮች አንጻር ራሴን ከፕላኔ ጋር ኮምፒት ሳደርገው ከራሴ ጋር ማለት ነው ገና ብዙ ስለሚቀረኝ አሁንም እዛ ሌቭል ሃፒነስ ላይ አልደረስኩም ማለት ነው። ተስፋ ቆርጣችሁ ወይ ደግሞ የሌላውን ሰው ውድቀት ተመልክታችሁ በቃ እኔም የሚጠብቀኝ ይሄ ነው የሚለውን ይሄ ኔጌቲቭ ነገር ራሳችሁን ፊድ አታድርጉት። ሰው ያላችሁን ሪሶርስ ተጠቅማችሁ የምትፈልጉበት ቦታ ላይ መድረስ ትችላላችሁ ማለት ፈልጋለሁ። ሰው መጠየቅ የምትፈልጉት ጥያቄ፣ ማወቅ የምትፈልጉት ነገር ካለ ደግሞ በሰፊው በሌላ በትራቭል ቭሎግ እመጣላችኋለሁ። እስከዛው ድረስ ግን ይሄንን ቻናል ሰብስክራይብ እና ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙዎች እንዲደርሱ አድርጉ። መልካም ጊዜ ይሁንላችሁ።